ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች እንደምን ከርማችኋል? ይህንን ታሪክ እያደመጣችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እንዲሁም የደውሏን ምልክት እየተጫናችሁ እንድታበረታቱን እንጠይቃለን። እናመሰግናለን። ምዕራፍ 31 በመቀሌ ምሽግ ለሁለተኛ ጊዜ የተደረገው ጦርነት፣ ምሽጉን በሰላም ለማስለቀቅ የተደረገ ስምምነት። በመቀሌ ምሽግ በተደረገው ጦርነት ሊቀ መኳስ አባተና በጅሮንድ ባልቻ ከሌሎች መኳንንት የበለጠ እንደተካፈሉ ባለፈው ተመልክተናል። በምሽግ ውስጥ ያለው ጦር ያለ ውሃ መኖር እንደማይችል በመገንዘብ የጌጣይቱ ለሚሞተው ተስካሩን አወጣለሁ፣ ልጁን አሳድጋለሁ፣ ጀግንነት ሰርቶ ለተረፈው ሽልማት ይሸልማሉ ብለው አበረታተው ያንዳንዳቸው በውስጣቸው 300 ነፍጠኛ የሚታዘዟቸውን ድልነሴን፣ ሸዋዬን፣ ገብረ ጊዮርጊስን እንደምንም ብለው ምንጩን እንዲይዙ እንደላኳቸው እነዚህ 3 ወጣት የእልፍኝ የበታች ሹማምንት መሆናቸው በታሪካዊ መጽሐፍ ተመልክቷል። በመቀሌ ምሽግ አቅራቢያ የሚገኙት ምንጮች 3 ናቸው። አንዱ ከምሽጉ በስተ ምስራቅ በጣም ሩቅ ያለ ነው። ሁለተኛው በስተ ሰሜን በኩል ያለው ነው። ሶስተኛው በስተ ደቡብ በኩል ያለው ሲሆን ለምሽጉ የሚቀርበውና ሁለቱም ወገኖች ባለቤት ሆነው ይዘው ጦርነቱን ለመቀጠል የፈለጉበት በደቡብ በኩል ያለውን ነው። እንደ ኢጣሊያኖቹ አጻጻፍ የውሃ ርቀቱ ከምሽጉ 400 ሜትር ያህል ነው። ሊቀ መኳስ በግምት 150 ክንድ ያሉት ይህንኑ መሆን አለበት። ነሸዋዬ ሌሊቱን አድፍጠው ምሽጉን ከያዙ በኋላ በዚያ ሌሊት እጅ በእጅ አፈር በመቆለልና ካብ በመካብ ምሽጋቸውን በጣም አጠናክረውት ስለነበር ሲነጋ ኢጣሊያኖቹ ከምሽጋቸው ቢተኩሱ እነዚህን ለተኩስ የተኩስ መልስ በመስጠት ሊበገሩ አልቻሉም። እንደ አውሮፓውያን አቆጣጠር ጥር 9 ቀን ለ10 አጥቢያ ጣሊያኖች ሌሊቱን በ7 ተኩል፣ በ8 ተኩል፣ በ10 ሰዓት ተሩብና በ11 ሰዓት ላይ የወጡ በመዋጋት ምንጩን ለማስለቀቅ ሞክረው በእኛዎቹ ጥብቅ ተከላካይነት ሳይሳካላቸው ስለቀረ ሁሉም ወደ የምሽጋቸው በመሸሽ ተመልሰው ገቡ። ከዚህ በኋላ በኢጣሊያኖቹ ዘንድ ምክር ተይዞ እንግዲህ እዚሁ በፊተኛው ቀን በምሽጉ ውስጥ የያዝነውን ለነጩም ለጥቁሩም ወታደር፣ ለሴቱም ለሕፃናቱም፣ ለከብቱም በድርጎ ውሃ እየቆጠብን እየሰጠን እንጠጣ። ይህንንም እየተቆጣጠረ የሚያስፈጽም አንድ ሹም ይደረግ። የያዝነው ውሃ ካልቆ ካልተቸገርም በቀር ትርፍ ሰው ማስጨረስ ስለሆነ ሁለተኛው ወጥተን ምንጭ ለማስለቀቅ አንዋጋም ሲሉ በምክር ወስነው በኢትዮጵያ ጦር ወደ ምሽጉ እየተቃረበ እንዳያጠቃ ወይም አዘንግቶ በአንደኛው ግንባር እንዳይገባ በምሽጋቸው ዙሪያ ቁጥጥራቸውን በጣም አጠበቁ። ቀድሞውንም ቢሆን በዙሪያው ካብና አሸዋ የሞላበት ከረጢት ተደርጎ በዚያ ላይ መድፈኛው መድፉን፣ ነፍጠኛው ጠመንጃውን አልቦ በተራ እየተቀያየረ ሁሉም ወደ ኢትዮጵያውያን ሰፈር አይኑን አፍጦ ይጠባበቅ ነበር። ቪኮ ማንቴጋዛ የተባለው ጸሐፊ ባለፈው እንዳልነው እንደ አውሮፓውያን አቆጣጠር ጥር 9 ቀን ለ10 አጥቢያ በደቡብ በኩል ጣሊያኖቹ ወጥተው ለመዋጋት ሞክረው የነበረው ሳይሳካ መቅረቱን በ7 ተኩል፣ በ8 ተኩል፣ በ10 ተሩብ፣ በ11 ተኩል ጣሊያኖቹ ወጥተው የተዋጉ ሲሆን በአንደኛው ጦርነት 2 ጊዜ መድፍ ተተኩሶ የአንደኛው መድፍ ጥይት በኢጣሊያኖቹ መድፍ አፍ ገብቶ እንደሰባበረው ይገልጻል። ይህ መጽሐፍ በማይጠረጠር ከሊቀ መኳስ አባተ የተተኮሰ መሆን አለበት። በዚሁም ምክንያት አባተ አባይ ትረፍ ነገረኛ አዋሻቂ ሰው ይህም መድፍ ከዚያ መድፍ አቆራረጠው ተብሎ እንደተገጠመላቸው በገሃድ ተነግሯል። በዚሁ ጊዜ ፊልተር የሚባለው ከኢጣሊያ ሀገር የተነሳው የኢጣሊያ ጦር ውስጡን አዲግራት እስኪደርስ ድረስ ጊዜ ለማግኘት ላዩን ሁለቱን መንግስታት ለማስታረቅ በራስ መኮንን ጥሪ መጥቶ ነበርና ይኸው ፊልተር በንጉሠ ነገሥቱ ሰፈር በነበረበት ሰዓት በአንደኛው ግንባር የኢጣሊያ ወታደሮች ከምሽጉ ውስጥ እየተኮሱ ብዙ ሰው አጠቁ። አፄ ሚኒሊክ ራስ መኮንንን ተቆጥተው በሐረር ጦርና ምሽግ ውስጥ ባሉት ኢጣሊያኖች መካከል የአውሮፓውያን አቆጣጠር ጥር 11 ቀን 1896 ስለተደረገው ጦርነት ከዚህ በፊት በእርቅ ሰበብ መጥቶ የነበረው በሰጠው ራፖር እንደሚለው ሲነጋገር በሰሜንና በምስራቅ በኩል ባለው መወጣጫ ላይ ትልቅ ጦርነት ተጀመረ። ጦርነቱን በመትረየስ ጭምር ስለነበር በተከላካዮቹ ላይ ጉዳት አደረሱ።
በጣም ተጭነው ጉዳት እንደማያደርሱ ሲታወቅ ጣሊያኖቹ ወደፊት ቀደም ብለው ተጠምዶ የነበሩትን መድፎች እየተፈቱ በትከሻ እየተሸከሙ ወደ ውስጥ አገቧቸው። ጦርነቱ እስከ 11 ወይም 5 ድረስ ከቆየ በኋላ እንደገና በ12 በ6 እና በ7 ሰዓት ተፈጽሞ ከሁለቱም ወገን ጉዳት ደርሶ ሳለ ኢትዮጵያውያኑ ወደ ኋላ ፈገፈጉ። ጣሊያኖቹም ሊያባረሯቸው አልቻሉም። በበኩሉ ማንቴጋዛ የሚባለው ሸዋዎቹ ትግሬዎቹ ብዙ ሰው ቢያልቅባቸው በዚህ ቀን ምሽጉን ለመውረር ቁርጠኛ ሆነው ብዙ አደጋ በጣሊያኖቹ ላይ ባደረሱ ጊዜ ምናልባት አበሾቹ ወደ ውስጥ ለመግባት ቢከናወንላቸው ምሽጉን በቦምብ ለማፈራረስ ዋናው አዛዥ አስቦ ነበር። ነገር ግን ኢጣሊያኖቹ አስተካክለው በሩምታ ተኩሰው ብዙ ሰው ጠላት ፈጅተው የተጠመደውን መድፋቸውን ባፈራረሱ ጊዜ ባንዳዎቹ ጠመንጃቸውን ወደ ላይ ሰቅለው በመጨፈር ደስታቸውን እንደገለጹ፣ ከዚያም ጨለማው ተገላግሎ አበሾቹም ስለሸሹ ጨለማውን ተገን አድርገው የአገር ተወላጅ ወታደሮች ከምሽጉ ወጥተው ከአበሾቹ ወደ ምሽጉ አጠገብ ቀርበው ከተዋጉበት ቦታ ጠመንጃና ጥይት ጋሻም ሌላም ዕቃ አግኝተው ወደ ውስጥ ማስገባታቸውን ይገልጻሉ። ይህ ጸሐፊ ከዚህ አያይዞ ይህን ትንሽ ጦር ይዞ ጋሊያኖ አበሾቹን ከምሽጉ ወጥቶ እያሳደደ ለመውጋት ባለመቻሉ መጸጸቱን፣ አበሾቹን በኃይል ወደ ምሽጉ ገብተው ለማሸነፍ ባለመቻላቸው እንደተናደዱ ከእንግዲህ ወዲህ በምሽጉ ያለውን ጦር በረሃብና በጥም ብቻ እናሸንፈዋለን በሚል ሀሳብ የወሰኑ ያረጋገጥና በዚሁ ቀን ጦርነት 2 የካፖራልነት ወይም 10 አለቆች ማዕረግ ያላቸውና 5 የአገር ተወላጆች ሲሞቱ 1 ኢጣሊያን 24 ባንዳዎች መቁሰላቸውን ያመለክታል። በዚህ የጦርነት ጊዜ ሁሉ አስታርቃለሁ ብሎ የመጣው ፊልተር በንጉሠ ነገሥቱ ሰፈር ነበርና ስለ ጦርነቱ ከኛ በኩል ያለው የጽሑፍ ሰነድ ደካማ ስለሆነ ፊልተር የሚለውን ማንበብ ይጠቅማል። ይህ ፒዮትሮ ፊልተር የተባለው የኢጣሊያ ተወላጅ ብዙ ዘመን በሐረርጌ በዮኒፊልድ ለሚባለው ለቡና ንግድ ማህበር ወኪል ሆኖ በተቀመጠበት ጊዜ ከራስ መኮንን ጋር ተዋውቆ ነበር። የኢጣሊያ መንግስትም ፒዮትር ፊልተርን ከቼዛሬ ኒራሴኒ ጋርም ብቻውን ሆኖ ከራስ መኮንን ጋር ወዳጅነትን እንዲያጠና እርሳቸውም ከአፄ ምኒልክ ሸፍተው የሚለዩበትን መንገድ ሁሉ እንዲፈልግ ታዞ የነበረው መሆኑን ከዚህ በፊት አመልክተናል። በኢጣሊያ ላይ የጦርነት አዋጅ ከታወጀ በኋላ ይኸው ሰውዬ በ1888 ዓ.ም በመስከረም ወር ከሌሎቹ የኢጣሊያ ተወላጆች ጋር ሐረርን እንዲለቅ ታዞ በአሁኑ ሰዓት በዛይላ ይገኝ ነበር። ስለዚህ ፊልተር በቴሌግራም ከዛይላ ተጠርቶ ወደ አዲግራት ሄደና ከጀነራል ባራቴሪ ጋር ተገናኘ። ከዚያም ተልኮ ከ2 የአጋሜ ሹማምንት ጋር ወደ መቀሌ መጣ። የኢጣሊያ ጦር ከኢጣሊያ እስኪደርስ በሐሰት ስለ እርቅ እንደምን እንደተነጋገረ እና የመጣበትን ጉዳይ እንደምን ፍጻሜ እንዳደረሰ ራሱ ፊልተር ከአድዋ ድል በኋላ ተጠይቆ ለመንግስቱ በጽሑፍ ካስረከበው ራፖር ውስጥ ከዚህ እንደሚከተለው ዋና ዋናውን የአማርኛውን ትርጉም እንመልከት። መስከረም 23 ቀን ከሌሎች ጋር ሐረርን ለቅቄ ወደ ባህር ጠረፍ ሄድኩ። በዚህም ጊዜ ራስ መኮንን በንጉሠ ነገሥቱ ጥሪ ከሐረር ወደ ሸዋ ሄዱ። አስቀድሞ የእኛ ወረራ በትግሬ የሚቆምበትንና ጠብ የሚቀርበትን ጠይቀውኝ ነበር። እኔም ምንም እንኳን ውል ለማዋዋል ከመንግስቴ ባልታዘዝም የውሉን አለመቅረት እንደገና ለአውሮፓ ሀያላን መንግስታት ቢገለጽ፣ እንደዚሁም የኢጣሊያ ጦር እስካሁን የያዘውን አገር እንደያዘ እስኪጸድቅለት ንጉሠ ነገሥቱ ቢፈቅዱ ይሆናል ብዬ በመልእክት ተነጋግረን ጉዳዩ ፍሬ ሳያገኝ እንደዚሁ ቀረ። ከዚያም በ6 ታኅሳስ እንደ አውሮፓውያን አቆጣጠር ከዘይላ ተነስቼ በ12 አዲግራት በገባው ጊዜ የአምባላጌ ግጭት ተፈጽሟልና ምንም ለማድረግ አልተቻለም። የሆነ ሆኖ ከያለበት ጦራችን እስኪሰበሰብ የምንጠቀመውን ጦር ከሮማ እስኪደርስ 20 ቀን ያህል ጠላት ጊዜውን በከንቱ የሚያጠፋበትን መንገድ ፈልጌ እንዳገኝ አገረ ገዢው ቢጠይቀኝ እፈተናለሁ ብዬ መልስ ሰጠሁ። ይህን ካለኝ በኋላ ደግሞ ባራቴሪ እንደገና የምጠብቀው ጦር የሚደርሰው በጥር 3 ነውና በ20ኛው ቀን ላይ 15 ቀን ጊዜ እንዲጨምር አድርግ ብሎ አገረ ገዢው ለመነኝ። በዚህ አይነት ከአዲግራት ሄጄ አጉላ በደረስኩ ጊዜ አፄ ምኒልክ ሰፈር ንጉሥ ተክለ ሃይማኖት መድረሳቸውን ሰማሁ። በእኛ ዘንድ ግን ንጉሥ ተክለ ሃይማኖት ስለሸፈቱ አፄ ምኒልክ ሊወጓቸው ሄዱ ተብሎ ታምኖ ነበር።
ይህንን ወሬ ለጠቅላይ አገረ ገዥ አስረዳው። በጥር 6 ቀን ራስ መኮንን ሰፈር ደረስኩና በደህና ተቀበሉኝ። ወዲያውም ሐረርጌ እየተነጋገርን የእርቅ ነገር እንደምን ሆነ ቢሉኝ የአምባላጌ ነገር በእኛ ወገን ሁኔታውን አባብሶታል። ቢሆንም እንደዚያው እየተነጋገርነው መሰረት በማድረግ ሁሉም መዋዋል ሳይቻል አይቀርም አልኳቸው። ወዲያው ይህንኑ ለመንገር ወደ ንጉሠ ነገሥቱ ሄደው ምክር ተያዘና የትግሬ ግዛት ካልተለቀቀ ውጊያው መቀጠል አለበት የሚል ውሳኔ ተደረገ። ቢሆንም ራስ መኮንን በራስ ሚካኤል እየተረዱ የመቀሌውን ምሽግ እንዳይወጋ ወደፊትም የኢትዮጵያ ጦር ከመገስገስ የሚዘገይበት ሁኔታ ተነጋግረው ጨረሱ። ከዚህ በኋላ ወደ ዋናው ምክር ቤት ቀርበህ ተነጋገር ቢሉኝ እኔ መቼም በደንብ ሀሳብ ለሀሳብ እየተለዋወጥኩ ለመዋዋል የመኮንንነት ስልጣን የለኝም። ነገር ግን ንጉሠ ነገሥቱ የሚፈልጉትን ለይተው በደብዳቤ ጽፈው ቢሰጡኝ ለበላይ ላደርስ እችላለሁ ብዬ መለስኩ። ራስ መኮንንም እስቲ የሚቻለኝን አደርጋለሁ ብለው ሰፈራቸው ትተውኝ ሄዱ። ከአምባላጌ ጦርነት የተማረከው ቲኔንቲ ሳካላ ከኔ ጋር ሆኖ እንዲጫወት ፈቅደውለት ነበር። እዚያ ጊዜ ድረስ በምሽጉ ባሉት ጣሊያኖች ያሉት ወታደሮች ተጠግተው እንዳይዋጉ የሚከለክሉ እንደ ፖሊስ ያሉ የራስ መኮንን ዘበኞች ነበሩ። ዳሩ ግን ንጉሠ ነገሥቱ ከደረሱ ጀምሮ በአንዳንድ ክፍል ያሉ ወታደሮች መተኮሳቸው አልቀረም ነበር። በጥር 7 ቀን የባሰ ነገር ሆነ። ከንጉሠ ነገሥቱ አንድ የጦር ሰፈር ትእዛዝ ሳይቀበል የመቀሌን ምሽግ ዝም ብሎ ወጋው። ነገር ግን ምሽግ ያሉ ኢጣሊያኖች በቀላሉ ወቅተው መለሷቸው። ከጠላት ወይም ከኢትዮጵያ ወገን ብዙ ሰው አለቀ። ይህ ጊዜ አፄ ምኒልክ ክፉኛ ተቆጡ። እቴጌ ጣይቱና ወገኖቻቸው ተናደው ራስ መኮንንን በገሃድ ከሰሷቸው። ወዲያውም ምክር ተያዘ። በምክሩም ውስጥ ራስ መኮንን ተገለሉ። ከዚህ በኋላ አቡነ ማቴዎስና ንጉሥ ተክለ ሃይማኖት ባሉበት ንጉሠ ነገሥቱ ራስ መኮንንን ጠርተው ከኢጣሊያኖች ጋር ተስማምተሃል፣ ኮሎኔል ጋሊያኖ ምሽጉን እስኪሰራ ጊዜ ሰጠኸው፣ እኔ ከኢትዮጵያ እንዲወጣ ያልኩትን ፊልተርን በሰፈራ አስቀመጥከው ብለው እንደ ከዳተኛ ወቀሷቸው። ራስ መኮንንም እምነቴን ለመግለጽ ምን ማድረግ ይገባኛል ቢሉ በላንተው ጊዜ ሰጥተህ የመቀሌ ምሽግ እንዳስመሸከው አንተው ራስህ ተዋግተህ አስወጣ አሏቸው። በእኔም ዘንድ ትእዛዙ ከማን እንደመጣ አይታወቅም። በዙሪያዬ ዘበኛው ተጠራ። ቲኔንቲ ሳካላም አስተርጓሚዎቹም ሁሉ ከኔ አራቋቸው። ከዚህ በኋላ ከጠዋቱ በ11 ሰዓት የመቀሌ ምሽግ መውጋት ተጀመረ። ወደ ተራራው የተጠጉትን ሹሞችና ወታደሮች በምሽግ ውስጥ ያሉት የኛ ወታደሮች ፈጇቸው። ራስ መኮንንም ራሳቸው ራስ አሉላ በጎናቸው ሆነው እየገላገሉ የጠብቋቸው ኖሮ ሲዋጉ ሊሞቱ ነበረ። ከዚህ በኋላ ሚኒሊክ ራስ መኮንንን አስጠርተው የቀድሞ እምነታቸውን መለሱላቸው። ወዲያውም እንግዲህ ውጊያውን ትተህ እረፍት አድርግ፣ ሬሳውንም አስቀብር አሏቸው። የ12 እና የ13 ጥር ቀን በቀብርና በለቅሶ በሐዘን አለፈ። ወደ ማታ ራስ መኮንን ጠርተው ሬሳችንን ለማንሳት እንድንችል ተኩስ እንዲቆም ለኮሎኔል ጋሊያኖ ተነጋገር አሉኝ። እሱም ብነግረው ከጥር 10 እስከ 11 ቀን ድረስ በብዙ ውጊያና በብዙ መስዋዕትነት የያዙትን ምንጭ ይልቀቁና ውጊያውን ላቆም ስላለ ምንም ማድረግ አልተቻለም። ጥር 14 ቀን ለኢጣሊያ ጦር ጠቅላይ አዛዥ ለዝግጅት ያስፈልግ የነበረውን የ15 ቀን ጊዜ መሙላቱን ሳውቅ እንግዲህ አሰናብቱኝና ወደ አዲግራት ልሂድ ብዬ ራስ መኮንንን ጠየቅኩ። እርሳቸውም ንጉሠ ነገሥቱን ቢጠይቁ ከኔ ጋር ይነጋገር ብለው ራስ መኮንንና ራስ ሚካኤል ባሉበት ተጠርተው አነጋገሩኝ። የምሽጉን ጽናትና ብርታት አይቼ እኔም በሀሳቤ ጸናው። ከዚህ በኋላ የንጉሱን ቃል በደብዳቤ ወደ ጄኔራል ባራቴሪ ይዤ እንዲሄድ ተደረገ። በደብዳቤው ላይ የተገለጸው የተከበበው የመቀሌ ጦር በደህንነት ወደ አዲግራት እንዲሄድ መፍቀዳቸውና ጣሊያን ጋር የሰላሙን ለማድረግ በማጆር ሳልሳ አማካኝነት እንዲከፈት የሚል ነው። ከዚህ በኋላ በጥር 17 ቀን ደጋ ሐሙስ ደርሼ 4 ጊዜ በመካከሉ እየተመላለስኩ የገመትኩት መሳሪያ የያዘው የኢትዮጵያ ጦር ሰራዊት ቁጥር 80,000 መሆኑን የመቀሌም ጦር ውሃ ማጣቱን ጨምሮ የንጉሠ ነገሥቱን መልእክት ለጄኔራል ባራቴሪ ነገርኩ። ከዚያ የጣሊያ ጦር ጠቅላይ አዛዥ የንጉሠ ነገሥቱን ሐሳብ መቀበሉን የሚያስረዳ አንድ ደብዳቤ ለአፄ ምኒልክ ምሽጉን ለያዘው ለኮሎኔል ጋሊያኖ አንድ ደብዳቤ ሰጥቶኝ 2 ጊዜ ወደ ጠላት ሰፈር ተመላለስኩ።
አፄ ምኒልክም የተጻፈውን ደብዳቤ ሰጠው። ንጉሱም ደስ አላቸው። ጥር 20 ቀን ወደ መቀሌ ምሽግ ገባው። ውሃ በፍጹም አልቆ ነበር። መሳሪያም አንሷቸው ነበር። ምንጩን 2000 የሚሆኑ አበሾች ከበው ይጠብቁ ነበር። ከምሽጉም የተተኮሰ ጥይት እንዳይመታቸው ከለላቸውን አበጅተዋል። ወዲያው ምክር ተደርጎ ምሽጉን ለመልቀቅ ቁርጥ ሀሳብ ተደረገ። ከሁሉም ይበልጥ የሚያስቸኩለው የውሃው ነገር ነበር። እንስሶቹ ከጥር 11 ቀን ጀምሮ አልጠጡም። ለአንድ ሰው የተሰጠውና በእጁ ያለው ውሃ ለ6 ቀን ሩብ ሊትር ነበር። ስለዚህ ወደ ንጉሠ ነገሥቱም ሮጬ 1500 ሊትር ውሃ በባታዮ ልክ እንዲሰጥና ከብቶቹም እንደልባቸው እንዲጠጡ አስፈቀድኩ። ከዚህ በኋላ ከአፄ ምኒልክ ወታደሩም መሳሪያውም ሴቱም ካህናቱም ከብቱም ሳይነካ መቀሌም ለቀው ወደ አዲግራት ይሄዱ የሚል ፈቃድ ወረቀት ተቀበልኩ። የኮሎኔል ጋሊያኖ ጦር ሲወጣ አደጋ እንዳያገኘው ዋስ የሆኑት ራስ መኮንን ነበሩ። ስለዚህ የመውጣቱ ነገር በጥር 21 ቀን ተወሰነና ከምሽጉ መውጣት ተጀመረ። ወታደሩም መውጣት የጀመረው በራስ መኮንን ወታደር ተከቦ እየተጠበቀ ነው። ከምሽግ የሚወጣው ወታደር ላይ አደጋ እንዳያደርጉ የሚል የተጠበቀ ትዕዛዝ ተደርጎ ነበር። ቢሆንም ትንሽ ግጭት ተደርጎ የቆሰሉ ጥቂት ሰዎች አሉ። ከዚህ በኋላ ለጦር መሳሪያና ለዕቃ መጫኛ አስፈቅደን በቅሎና ግምል ከገበያ ገዝተን በጥር 23ኛው ቀን ወደ ማታ ጉዞ ተጀመረ። በ30 አደጋ ሐሙስ ጦሩ ተጉዞ አዲግራት ገባ። በፊልተር እጅ ጀነራል ባራቴሪ ለጋሊያኖ የላከው መልእክት እንደዚህ የሚል ነው። ስለ ሕይወታችሁ የተሰጠው ዋስትና መተማመኛ የተረጋገጠ መሆኑን ስትረዳው ምሽጉን ለቀህ ውጣ። ያለዚያ ግን መንግስት በአንተ ላይ ያለውን የብርታትና የልምምድ እውቀት ስለሚያምነው በመሰለህ መንገድ ጉዳዩን እንድትፈጽም ላንተው ትቼዋለሁ። ይህንንም የመውጫ ቃል ያስተላለፈለት በኢጣሊያ ንጉሥ በኡምቤርቶ ስም ነው። ምክንያቱም መኮንኑ ሞገደኛ ቢጤ ስለሆነ በአንድ ወገን የመቀሌ ምሽግ ጉዳይ ወሬው እስከ ንጉሥ የደረሰ ስለሆነ ይህንኑ ተገንዝቦ ያለ ክርክር እንዲወጣ ይመስላል። በዚሁ ሰሞን ጋሊያኖ አንድ ጭብጥ ወታደር ይዞ የመቀሌን ምሽግ በጀግንነት እየተዋጋ ብዙውን የኢትዮጵያ ጦር መለስ የሚል ወሬ በኢጣሊያ ሀገር ተጋኖ ተወርቶ ነበር። በዚህ ምክንያትም የጦር ሚኒስቴሩ ሙቺኒ ይህንኑ በራፖር ለንጉሥ ኡምቤርቶ አመልክቶ በዚሁ ጀብዱ ሰበብ ሌተናል ኮሎኔልነት ማዕረግ ታዞለት በቴሌግራም ለባራቴሪ ተላልፎለት ነበር። ፊልተር ላይ የጠቀሰውን መልእክት ወደ ምሽጉ ሄዶ የሰጠው ጊዜ የመሾሙንም ወሬ ሲሰማ ጋሊያኖ ለዚህ የሚያበቃ ስራ መች እንደ ልቤ ሰራሁና ብሎ አለቀሰ። ይህን ማለቱ ከምሽግ ውስጥ ሆኜ እንደ ልቤ አልተዋጋሁም ማለቱ ነው። ከምሽግ ብቅ ቢል የሚደርስበትን ስለሚያውቅ ፍርሃቱን በግልጽ መናገር አልፈለገም። የሆነ ሆኖ ጋሊያኖ ሲወጣ በእርሱም በጦሩም ላይ ምንም ጉዳት እንዳይደርስበት ከንጉሠ ነገሥቱ የተሰጠው ተስፋ በትክክል ለመፈጸም ዋሱ ራስ መኮንን ስለሆኑ ይህንኑ እንዲያምን ፊልተር ራስ መኮንን ይዟቸው ወደ ምሽጉ ገባ። ሁለቱም ከገቡ በኋላ ማጆር ጋሊያኖ ሲወጣ ከእነ ወታደሮቼ ይዘው ቢያስጨርሱኝስ ቢገድሉኝስ የሚል ጥርጣሬ አድሮበት ነበርና ይህንኑ ጥርጣሬውን ደጋግሞ ለራስ መኮንን ስለገለጸ ራስ መኮንንም ምንም ደጋግሞ በመሐላ ቢያረጋግጡለት ማመን አቃተው። ወዲያው ራስ መኮንን እዚሁ አጠገባቸው የተደገነውን መድፍ ፊት ሄደው ተደቅነው በል እንግዲህ ተኩሳችሁ እኔን ግደሉ፣ እኔ እንደዚህ ሳምናችሁ እናንተ በመሃል ላይ የምነግራችሁን እንዴት አታምኑኝም ብለው ስለተናገሩ ወዲያው በፊልተር አጽናኝነት ጋሊያኖ ልብ ገዛና ለጭፍሮቹ እንውጣ የሚል ትዕዛዝ በሰጠ ጊዜ ሁሉም ጓዙን እየጫነም እየተሸከመም መውጣት ጀመረ። ማጆር ጋሊያኖ እኔ እዚሁ ቀርቼ እከላከላለሁ ብሎ ከጀነራል አሪሞንዲ ከተለያየበት ከታህሳስ 8 ቀን 1895 ዓ.ም ጀምሮ እስከ ጥር 21 ቀን 1896 ዓ.ም እንደ አውሮፓውያን አቆጣጠር ድረስ 1 ወር ከ13 ቀን ያህል መክቶ ከቆየ በኋላ በዚህ ቀን ከሞት አፋፍ የደረሰበትን ምሽግ ለቆ ወጣ። ባንዲራችንን አውርደን ወደ አዲግራት መሸሽ ለእኛ ውርደት ነውና እዚሁ ሞታለሁ ብሎ የነበረውን ሀሳብ በአሁኑ ሰዓት ለውጦ ባንዲራውን ከተሰቀለበት አውርዶ ጠቅሎ መውጣት ግዴታ ሆነበት። እዚህም የነጩና የጥቁር ወታደር የወታደር ሚስቶችና ከመቀሌ ከተማ እያስገደደ ያስገባቸው ሁሉ ነበሩ። ግማሹ የቆሰለውን በቃሬዛ ሆኖ እያነከሰ በበሽታና በውሃ ጥም የተጎዳው እያቃሰተ
በማዝገም ላይ ነበረ። ጸሐፊ ትእዛዝ ገብረስላሴ ጽሑፍ ላይ እንደምንረዳው አንዳንዶቹ ያገኙትን ውሃ አብዝተው በመጓጓት ስለጠጡት ወዲያው የሞቱም የታመሙም አሉባቸው። ጋሊያኖ ከነጭፍራው ከነጓዙ እንደወጣ እንዲሰፍር የታዘዘለት ስፍራ ከራስ መኮንን ድንኳን 20 እርምጃ ርቆ ነበርና ራስ መኮንንን በአስተርጓሚ በአቶ ወልደ አማኑኤል አማካኝነት ለጋሊያኖና ለጭፍራው ሁሉ የሚያስፈልገውን ሁሉ አደረጉለት። በተለይ በመቀሌው ምሽግ በተደረገው ጦርነት ዘመድና ጓደኛ የሞተበት ሁሉ ንዴቱ አልበረደም ነበርና ጋሊያኖ ከነጭፍራው አደጋ እንዳይደርስበት የሰፈረበት ቦታ ራስ መኮንን ታማኝ በሆነ ጭፍራ አስገብበው ያስጠብቁት ነበር። በዚህ ጦርነት ከኢትዮጵያ ወገን የሞቱት ስማቸው የታወቀው ፊታውራሪ ማሌ፣ ቀኛዝማች ባሻ አባ ሰርጃው፣ ቀኛዝማች ታመነ፣ አቶ አባይነህ እና ሌሎችም 11 ሹማምንትና ከራስ መኮንን ብቻ 500 ወታደሮች መሞታቸው በኢጣሊያኖች በኩል ተመዝግቧል። በእኛ በኩል እስከ 150 ድረስ ብቻ እንደሞቱ ተጠቅሷል። በዚሁ ጦርነት ራስ መኮንን ወደፊት ቀድመው ለመዋጋት ሲሉ ራስ አሉላ በአጠገባቸው ሆነው እየከለከሉ ሲጋብዟቸው ነበርና የራስ አሉላ ጋሻ ጃግሬ ተመትቶ በዚሁ ወቅት መሞቱን ኮንቲ ሮሲኒ ይጠቅሳል። በዚሁ በመቀሌ ጦርነት ከኢጣሊያ ወገን የሞቱትና የቆሰሉት ስማቸውና ማዕረጋቸው በደንብ ተመዝግቦ ስለሚገኝ እንደኛው አያጠራጥርም። የእነሱም ቁጥር ከዚህ ቀጥሎ እንደተመለከትነው ነው። የነጭ ወታደሮች የሞቱ 4፣ የነጭ የበታች መኮንኖች የሞቱ 5፣ የጥቁር ወታደሮች በውጊያ የሞቱ 17፣ በውጊያ ቆስለው በኋላ የሞቱ 6፣ የነጭ ወታደሮች የቆሰሉ 6፣ የበታች ሹማምንቶች የቆሰሉ 3፣ በውጊያ የቆሰሉ ጥቁሮች 62። ከምሽግ በወጡበት ጊዜ አጼ ሚኒሊክ ፊልተርን ለማነጋገር መልእክተኛ ሲልኩበት ከመልእክተኛው ጋር ካለመግባባት የተነሳ ጋሊያኖን ይዘህና ያሉት መስሎት ፊልተር ጋሊያኖን ይዞት ወደ አጼ ሚኒሊክ ሄደ። በሄደም ጊዜ ጋሊያኖን ሰው ሁሉ ይመለከተው ነበር። ንጉሠ ነገሥቱም ወዳሉበት አዳራሽ በር ሁለቱም በተጠጉ ጊዜ የእፍኝ አስከልካዩ ወጣ ብሎ የተጠራኸው አንተ ብቻ ነህ እንጂ እሱ አልተጠራምና አይገባም ብሎ ጋሊያኖን ከለከለው። በዚህ ጊዜ ከምሽግ ድረስ ይዤ እኔ መጥቼ ትቼው መግባት አይሆንልኝም ብሎ ስላመለከተና እንዲገቡ ስለተፈቀደ ሁለቱም ወደ አጼ ምኒልክ የድንኳን አዳራሽ ገቡ። በገቡም ጊዜ ፊልተርን ለሰላምታ ሲጨብጡ ንጉሠ ነገሥቱ ጋሊያኖን አልጨበጡትም። የተዘጋጀውን ወንበር ለፊልተር ብቻ ነበርና ፊልተር ራሱ በመቀመጥ ፋንታ ለማስከበር ሲል ጋሊያኖን አስቀመጠውና እርሱ ስለቆመ ለእርሱም ሌላ ወንበር መጥቶለት ተቀመጠ። ከዚህ በኋላ ንጉሠ ነገሥቱ ይህን ሰው ለምን ይዘው መጣ የሚል ጥያቄ ቢያቀርቡለት ስህተቱ የመልእክተኛው መሆኑን ገልጾ ይህን የመሰለ የእርሱ ወታደር ለንጉሱ ለመሞት የቆረጠ ጀግና የንጉሥ ዘንድ ቢቀርብ በጣም ያከብረዋል ብሎ መለሰ። ፊልተር ራሱ እንደጻፈው በዚህ ጊዜ ንጉሠ ነገሥቱ ለአንድ የእልፍኝ አሽከራቸው በጆሮ አንድ ትእዛዝ ሲሰጡት መልእክተኛው እንደ ቀስት ተወርውሮ ወጣ። ሩብ ሰዓት ያህል ከኔ ጋር ብቻ እንደተነጋገርን መልእክተኛው አንድ በሀበሻ የእርሷን አይነት ያላየዋት በብር የመረሸት ስራ የተንቆጠቆጠች በቅሎ ይዞ መጣ። በዚያን ጊዜ ምኒልክ ያውልህ ፊልተር፣ የእኛ ሀገር ሌላ ነገር እንደናንተ ሀገር አያፈራምና ይህን ለጋሊያኖ ስጠው፣ እንደሚያስደስተው ተስፋለኝ ብለው የኔን እጅ ብቻ ጨብጠው አሰናበቱን ሲል ያረጋግጣል። ታሪኩን እንደወደዳችሁት ተስፋ እናደርጋለን። ወደፊት የምንለቃቸው ታሪኮች እንዲደርሳችሁና ለሌሎችም እንዲደርሱ ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። አስተያየታችሁንም ጻፉልን። እናመሰግናለን።